እንደ በፊቱ ልታታሊው ነው ወይ? እውነት አንቺ ከልብሽ የልጅሽን አባት ወደ ቤት ለማስገባት ፈልገሽ ነው ወይ ይቅርታ እየጠየቅሽ ያለሽው? ወይስ ደግሞ ከበፊቱ የበለጠ በቀል ልትበቀየው ነው? ና ይቅርታ አርጌልሃለሁ ና ግባ ወደ ቤት ግባ ብለሽ የምትይው ከበፊቱ የበለጠ በቀል አድርሰሽ ልጁን የበለጠ ልትጎጂው ነው? ወይስ ደግሞ እውነት ከልብሽ ይቅርታ አርገሽለት የልጅሽን አባት በቃ ወደ ቤት ተመልሶ ሰላማዊ ኑሮ ይኑር ብለሽ አስበሽ ነው ወይ? ስለዚህ ሩታ ምንድነው የምልሽ ነገር አሁንም ቢሆን አብርሽ ልትጎጁ ከሆነ ተጠንቀቂ። እውነት እሱ ሳይሆን የሚያዝንብሽ እኛ ራሳችን እናዝንብሻለን። እንዴት ባንዴ ይቅርታ አላታለሁ ትልፋ ትድከም ትማጸነኝ ዋጋ ትክፈል አይነት ነገር ነው እኔ ስረዳህ ማለት ነው። መስመር ማስያዝ ያለባችሁን ነገር መስመር አስይዛችሁ ይጣቅመናል ያላችሁትን መርጣችሁ ይጎዳናል ያላችሁትን ደግሞ አውጥታችሁ በቀጥሉም ከሆነ ቀጥሉም የፈለጋችሁትን አድርጉ። እኛ ቀጥሉም አትቀጥሉም እንዲማርጉ አይደለም። በጠረጴዛ ዙሪያ ግን ረጋ ባለ ሁኔታ በተረጋጋ ስሜት ተነጋገሩ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ። ቤተሰብ ሰሞኑን ትንሽ ጣፋ ብዬ ነበረ። ያሁን ደግሞ ዛሬ መጥቼላችኋለሁ። እንዴት ናችሁ የኔ ውድ ቤተሰቦች? በያላችሁበት ሰላማችሁ ብዝት ያለ ይሁን። እንግዲህ ቤተሰብ ያው የአዲስ አበባ ቆይታዬን ጨርሼ እዚህ መጥቻለሁ። ቤተሰብ ያው ትንሽ ሰሞኑን ውስጥ ብስጠት ስላለ ነው የጠፋሁት። ምንድነው እሱ ቤተሰብ ያው ሰሞኑን እዛ ብዙ ነገር ጥሬ ብዙ ነገር ለፍቼ ብዙ ነገር አስተካክዬ መጣው ብዬ ስል ያያችሁት ነው እንግዲህ ምን እየሆነ እንደሆነ። በዛ ውስጥ ትንሽ ስለተሰማኝ ነው ጠፋ ያልኩት የነበረው። ቤተሰብ እንግዲህ ዛሬ በድጋሚ መጥቼላችኋለሁ። ምንድነው ቤተሰብ እያያችሁ ነው ባለፈው ከሩታ ህይወት ዛሬ ሩታንና አብርሽን ልቆጣ ነው የመጣሁት። ከሩታ ህይወት ደስታን ወጣ ሲባል ዳኒ ደግሞ እንደገና ወደ ህይወቷ መጥቶ ህይወቷን በጠበጣት። ተስተካክላ ነበረ ብዙ መከራየት ብዙ ነገር ነግሬያት እሺ ብላ ተስተካክላ ወደ ራሷ ቆም ብላ ወደ ማሰብ ውስጥ እየሄደች እያለ ከራሷ ጋር ሆና ራሷን ለማማከር የራሷን ውሳኔ ለመወሰን እያለች እየተዘጋጀች ባለችበት ሰዓት ዳኒ ደግሞ ሳታስበው በድንገት ወደ ህይወቷ ገብቶ ዳኒም ህይወቷን የተወሰነ አክል በጠበጣትና ከዛ ደግሞ እንደገና ወደ ራሷ አሁንም እንደዛው ለመመለስ እያለች እንትን በምትል ሰዓት ደስታ ደግሞ በመሃል ይመጣና ያልሆነ ረብሻን ያነሳ ነበረ። ከዛ አሁን ደግሞ በአሁን ሰዓት ላይ ደግሞ ሩታ ትንሽ ከራሷ ጋር ተማክራ ቆም ብላ ሁለቱንም ከህይወቷ አውጥታ ወደ ራሷ እየተመለሰች ያለችበት ሁኔታ ይመስለኛል። እና ሩታ ደግሞ አንድ ነገርም ልቆጣት የምፈልገው ምንድነው ሰው የሰጠው ስጦታ ይሄ እንደ እህታዊ ነው። ያው እኔ እንደመሰለኝ ሰው የራሱ አስተሳሰብ የራሱ አመለካከት አለው። እኔ እንደሚመስለኝ እኔ እንደተረዳሁት አክል ሰው የሰጠውን ስጦታ አይመለስም። ምንም ይሁንም ከዛ ሰው ብትጣይም ከዛ ሰው ብትለያይም የተሰጠ ስጦታ አይመለስም። እንደኔ ሀሳብ ማለት ነውና ደስታ የሰጣትን ስጦታ የወርቅ ስጦታ መልሳን ካልፈልግም ብላ ዳኒ ብዙ ነገርን ደስታን ተናገረው። እንግዲህ የሰው አስተሳሰብ ይለያል። እንደኔ ደግሞ የሰው ስጦታ አይመለስም ነውር ነው ብዬ ነው የማስበው። ከዛ ደግሞ ዳኒም ከሷ ጋር ያልሆነ እንትን ውስጥ እንተናለና ከዳኒና ደስታም እንደዛው ተናነቁ፣ ብዙ ነገር ተዳረሰ። ቆም ብላ አሁንም ማስባው ነው መሰለኝ ለህይወቴ ሌላ ሰው አያስፈልገኝም፣ እነዚህ ሰዎች ከህይወቴ ማውጣት አለብኝ ብላ ተመልሳ ወደ ራሷ ቆም ብላ ራሷን ጠይቃ ለራሷ ጥያቄ ለራሷ መልስ ሰጥታ ወደ ቤቷ ወደ ትዳሯ ለመመለስ ያው አብርሽን ይቅርታ አርግልኝ ብላ በመተጠይቀው ሰዓት አብርሽ ደግሞ እኔ እቃ አይደለሁም፣ ስትፈልጊ ይቅርታ አርገሽ ወደ ቤትሽ የምታስገብኝ፣ ስትፈልጊ ደግሞ ከቤት አስወጥተሽ ሂዱጣ ቤት ልቀቅ የምትይኝ እኔ እቃ አይደለሁም፣ ተንቀሳቃሽ እቃ አይደለሁም፣ እንደፈለግሽ የምታደርገኝ እንደፈለግሽ የምታስከረክሪኝ እኔ እቃ አይደለሁም ብሎ እያላት ነው። እና እንዴት እንደሆነ አላውቅም። ከልቧም ይቅርታ አርጋለት ከሆነም እሰየው። በርግጥ ሰው አንድ የሆነ መጥፎ ነገር ቢያስብ አንዴ ነው ይቅርታ ብሎ እንትን የሚለው። እሷ ግን ደጋግማ ያው ይቅርታ
ወደ ቤት ተመለስ በቃ ብላ ነው እሷ። ምንድነው አሁን የልኋ ጥግ ጨርሳ ነው መሰለኝ የተጋባችበት ነገር። ልኋን ጨርሳ ወደ ራሷ ስትመለስ ይቅርታ ስትጠይቀው እሱ ደግሞ ልሁን አልጨረሰም ይመስለኛል። እኔ እንደምረዳው እንደማየው ቪዲዮውንም በቃ በንዴት ነው እየተናገረ ያለው እና እሱም ልሁን የጨረሰ አይመስለኛል። እሱ አል ሲያልቅ እሱ ደግሞ በተራው ልሁን አልጨረሰም። እላቸው እንግዲህ መቼ እንደሚጨራረሱ ማናቀም ቤተሰብ። የሱ አልቋል፣ የሱ ደግሞ አላለቀም። የድረስ እንደሆነ አላቅም እንግዲህ የሱ እልህ እና ምንድነው ቤተሰብ እሱን ቆም ብሎ እንደ ባለ አእምሮ ቢያስብ ጥሩ ነው። ምክንያቱም ሁሌ ልጅነት ምንም ደስ አይልም። ምንድነው በእርግጥ እሱን ጎበዝ በርታ በዚሁ ቀጥል እንዳትስማማ ምናምን የሚሉ በዙሪያው ሊኖሩ ይችላሉ። የማይሆን ነገር ጥሩ መስሏቸው መጥፎ እያደረጉ እንደሆነ ያልተረዱ ብዙ እንትኖች አሉ። ጎበዝ ወደፊት ሂድ፣ በርታ፣ ጠንክር፣ ግፋበት ምናምን የሚሉ ይሄ ተልካሻ ሀሳብ ነው ለኔ ማለት ነው። ይሄን ሀሳብ ምናልባት አንተ ሞራል የሰጠ ጉልበት የሰጠ ወይም ደግሞ አቅም የሰጠ ጀግና ያሰኘህ ከሆነ እያፈረሱ ነው። እየጠቀሙ ሳይሆን እየጎዱ ነው። ለአንተ እየጠቀሙ ይመስላል እንጂ እየጎዱ ነው። ምንም እየጠቀሙ አይደለም። ጎበዝ በርታ እንዲህ ነው የሚሉት እነሱ አጨብጫቢዎች ናቸው። አጨብጫቢ ደግሞ ሄዶ ዳር መቅረቱ አይቀርም። ጎበዝ በርታ የሚሉ ለጊዜው ነው ለማስመሰል ነው። የሆነ ያንተን ጥፋት ያንተን ከፍታና ያንተን ጡርነት ተመኝተውል ሳይሆን ያንተን ውድቀት ነው። ሰው ወደ ጥፋት እየሄደ ሰው የማይጠቅመው ነገር ጋር እየሄደ በርታ ጎበዝ ማለት ይሄ እኔ እንደማስበው ምቀኝነት ነው ብዬ ነው ማስበው። ያንተ ምቀኞች ናቸው። ጎበዝ በርታ ወደፊት ግፋበት ብለው የሚሉ ያንተ ምቀኞች ናቸው። የጠቀሙ መስሎ ከሆነ ተሳስተሃል። ቆም ብለህ አስበው እና ይቅርታ ደግሞ ከምንም በላይ ጥሩ ነው። ይቅርታ ሰው ተገዳድሎም እንኳን ሰው ብዙ ነገር ተደራርሶ አካልም ተጎዳድሎ ይቅርታ ሲባባል ይቅር ይላል። ከልብህ ይቅርታህን አድርገህ ወደ ቤት ብትመለስ መልካም ነው። እኔ እንደ ሐሳብ ነው በቃ እንትን እምልህ ይቅርታህን ተቀብላ። በእርግጥ አንተም በዛን ሰዓት ይቅርታ ስትላት እሷም ይቅርታህን በዛን ሰዓት ባለመቀበሏ ጥፋተኛ ነች። ምክንያቱም ያ ሁሉ ይቅርታ ስትላት ያ ሁሉ ነገር ስትለምናት እምቢ ብላክ እሷ ደግሞ በተራዋ አሁን ደግሞ ይቅርታ አርግልኝ ብላ ስትልህ በእርግጥ በፊቱ ይሰማሃል። እኔ የዛን ሰዓት ያ ሁሉ ስለምናት ያ ሁሉ ስማጸናት ይቅርታ ሳታደርግልኝ አሁን ደግሞ እኔ መታ ይቅርታ ስጠይቀኝ እንዴት እኔ በአንድ ጊዜ ይቅርታ አደርግላታለሁ ብለህ እልህ ነው ያስታውቃል እኮ ውስጥ ላይ አውቃለሁ። እኔ እናንተን ነገር እኮ አውቃለሁ። ከድሮንም እኮ ጠንቅቄ አውቃለሁ እናንተን ነገር። እንዴት ባንዴ ይቅርታ አላታለሁ? ትልፋ ትድከም ትማጸነኝ ዋጋ ትክፈል አይነት ነገር ነው እኔ ስረዳህ ማለት ነው። እና እስቲ ያው እልህ ሲጨርስልህ ደግሞ እልህን ስትጨርስ ወደ ራስህም ተመለሳለህ ብዬ ተስፋ አደርጋለሁ። ምንድነው ያው ያንተ እሷም ያስከፈለችን ዋጋ እኔም ደግሞ ላስከፍላት የሚል አይነት ነገር ስለሆነ እሱ ችግር የለውም። እናንተ ተዋውቃላችሁ። ግን በዙሪያ አሁንም ደግሜ የምልህ ነገር በዙሪያ የሚያጨበጭቡ በዙሪያ የሚገፋፉ በርታ ጎበዝ ጀግና ሂድ ግፋበት የሚሉ አይጠቅሙም እነሱ። በተረፈ ደግሞ ሩታም መክራት ነገር ከዚህ በኋላ ማንንም ሰው ወደ ህይወትሽ አስገብተሽ ህይወትሽን አትበጥብጪ፣ ሰላምሽን አትንሺ። በቃ አሁን ወደ ሰላምሽ የተመለሽ ወደ አቋምሽ የተመለሽ ይመስለኛል። እና ከዚህ በኋላ የሚመጣን ሰው አታስተናግጂ። ሰላምሽን መልሰሻል። አሁን ባለሽበት ሰላምሽ ቀጢ። ሰላምሽን ሊበጠብጥ አንዱ ደግሞ ዘውሎ መጥቶ ሰላምሽን እረፍትሽን እንዳይነሳሽ ማንንም ሰው ከዚህ በኋላ አታስተናግጂ። ነገሮች ሁሉ በሰዓትና በጊዜው ውብ ይሆናሉ፣ ይስተካከላሉ። እና በንግግር በጠረጴዛ ዙሪያ ነው ማንኛውም ነገር በንግግር በጠረጴዛ ዙሪያ ነው የሚፈታው፣ በጠረጴዛ ዙሪያ ነው የሚስተካከለው። የሆነ ጋጋታ ጩኸት ሁከት በመፍጠር አይደለም። የሰው ልጅ ረጋ ብሎ ሲነጋገር ሲመካከር ነገሮች ይስተካከላሉ። ወደዛ ምናምን የሚባል ጫጫታ ያለበት ነገር ከዙሪያው አጃቢ ያለበት ነገር አይሰምርም፣ አይስተካከልም። ግን ሁለታችሁ ስክን ባለ ሁኔታ በጠረጴዛ በቃ እንነጋገራለን ብለዋል። በቃ እኔና አንቺ እንነጋገራለን። አሁን ያለውበት ቦታ ረብሻ እንዳይፈጠር ያለውበት ቦታ ጸጥታ ያለበት ቦታ ረብሻ እንዳይፈጠር ሂጂ እኔና አንቺ እንነጋገራለን ብሏታል። እንግዲህ ባላችሁት መሰረት ረጋ ብላችሁ በጠረጴዛ ዙሪያ መነጋገር ያለባችሁ ነገር ተነጋግራችሁ መፍታት ያለባችሁ ነገር ፈታችሁ ወደ አንድ አቋም
በቃ መሄድ ወዳለባችሁ ነገር ራሳችሁ ታውቃላችሁ። እኛ እንዲህ ነው ብለን አንመክራችሁ፣ አንጨቃጨቃችሁ። ግን ራሳችሁ በጠረጴዛ ዙሪያ ማንም አካል ሌላ ሶስተኛ ወገን ሳታስገቡ እንነጋገራለን። እንዳልካት አብርሽም ተገናኝታችሁ አውራታችሁ ተወያይታችሁ ማድረግ ያለባችሁን መስመር ማስያዝ ያለባችሁን ነገር መስመር አስይዛችሁ ይጠቅመናል ያላችሁትን መርጣችሁ ይጎዳናል ያላችሁትን ደግሞ አውጥታችሁ ቀጥሉም ከሆነ ቀጥሉም የፈለጋችሁትን አድርጉ። እኛ ቀጥሉም አትቀጥሉም እንዲማርጉ አይደለም። በጠረጴዛ ዙሪያ ግን ረጋ ባለ ሁኔታ በተረጋጋ ስሜት ተነጋገሩ ነው እያለን ያለ ነው። ሌላ ነገር አይደለም። እሱ የእናንተ ምርጫ ነው። መሆን ያለበትም ማድረግ ያለባችሁን ነገር የምታውቁት እናንተ ናችሁ። የራሳችሁን ኑሮ የምታውቁት እናንተ ናችሁ። በእናንተ ኑሮ እኛ አንኖርም። ግን እንደ ኢትዮጵያዊ እንደ ሰውኛ ስናስበው ሰው ተጣልቶ ሰው ተለያይቶ ተራርቆ እየተበጣበጠ ስንት ዘመን ይኖራል የሚለውን ሀሳብ ለመስጠት ነው እንጂ እኛ አንተና እንደዚህ እኛ እንደዛ ለማለት አይደለምና የውስጣችን ሀሳብ ነው እንግዲህ ነገርናችሁ። የሚጠቅማችሁን ትይዛላችሁ፣ ማይጠቅማችሁን ደግሞ ትጥላላችሁ ቤተሰብ እና ሩታ አንድ ነገር ደግሞ አንቺ ልመክርሽ የምፈልገው ልቆጣሽ የምፈልገው እውነት እኔ ኦዲየንስም የሚለውን በእንትን ራሱ በቪዲዮ ኮል በስልኬ ይልኩልኛል። በቀጥታም ስልክ ደውለው ከውጭ ድረስ ከሳውዲ አረቢያ ከዱባይ ከተለያየ ሀገር ቀጥታ በስልክም ደውለው ያወሩኛል። እንደገና ደግሞ እንትን በቮይስ ቀርጸው ያስቀምጡልኛል። ስገባ አገኘዋለሁ። ምንድነው ሁልጊዜ ቮይሱም ሆነ ቀጥታም ስልክ ሲደውሉ ምንድነው የሚያወሩኝ መሰለሽ? እንደ በፊቱ ልታታሊው ነው ወይ? እውነት አንቺ ከልብሽ የልጅሽን አባት ወደ ቤት ለማስገባት ፈልገሽ ነው ወይ ይቅርታ እየጠየቅሽ ያለሽው? ወይስ ደግሞ ከበፊቱ የበለጠ በቀል ልትበቀየው ነው? ና ይቅርታ አርጌልሃለሁ ና ግባ ወደ ቤት ግባ ብለሽ የምትይው ከበፊቱ የበለጠ በቀል አድርሰሽ ልጁን የበለጠ ልትጎጂው ነው? ወይስ ደግሞ እውነት ከልብሽ ይቅርታ አርገሽለት የልጅሽን አባት በቃ ወደ ቤት ተመልሶ ሰላማዊ ኑሮ ይኑር ብለሽ አስበሽ ነው ወይ እያሉ ጥያቄ እየጠይቁ ነው። ይሄን ጥያቄ እንግዲህ ለራስሽ ነው ሩታ፣ ይሄን ጥያቄ ለራስሽ ነው። የነሱ ጥያቄ እኔ መመለስ ስለማልችል ይሄን ጥያቄ ደግሞ እንዳደርስላቸው ነው። እነሱ ራሱ ይሄን ጥያቄ በኔ በኩል አንቺን ቀጥታ ማግኘት ስላልቻሉ በኔ በኩል ይሄ ጥያቄያቸው ወደ አንቺ አድርሼ እንዲፈታላቸው ነው፣ መልስ እንዲያገኙ ነው ለዚህ ጥያቄሽ ማለት ነው። እነሱም በቃ በጣም ተጨንቀዋል። ለምን ኦዲየንስ ብዙ ወዳጆች እኮ አሉሽ፣ ብዙ ለአንቺ ጥዋት በቃ እኔ እንዴት ብዬ ልንገርሽ፣ ቀን ከማታ ሳይደክሙ አንቺን እየተከታተሉ የደረሰች ልጅ እንዴት ሆነች፣ ይቺ ልጅ ውሎዋ እንዴት ነው፣ አዳሯ እንዴት ነው፣ ሰላሟ እንዴት ነው እያሉ ቀን በቀን ስላንቺ የሚያስቡ የሚጨነቁ አሉ። በቃ የሚጨነቁ የሚተጉ አሉ። እንዴ እቺ ልጅ እንዴት ናት? ሰላሟ እንዴት ነው? ጤንነቷ እንዴት ነው? ተመችቷታል ወይስ አልተመቻትም? ኑሯ እንዴት ሄደ? በዛው ቀጠለ ወይስ ተስተካከለ? እያሉ ላንቺ ቀን ከሌሊት የሚተጉ ቀን ከሌሊት የሚያስቡ የሚጨነቁ ቤተሰቦች አሉ። እነሱንም በማሰብ የሰው ልጆች ከሆነ ለሰው ማሰብ አለብን፣ ለሰው መጨነቅ አለብን። አንድ ሰው ለኔ ሲያስብልኝ ሲጨነቅልኝ ለዛ ሰው እኔ ቦታ ማልሰጠው ማልጨነቅለት ከሆነ እኔ ምንም ሰው አይደለሁም። በቃ ግን ያ ሰው ለኔ ሲጨነቅልኝ ሲያስብልኝ እኔም ደግሞ ለዛ ሰው ሳስብለት ሲጨነቅለት ሰባዊነት ይሰማኛል። እነሱም ሰባዊነት ተሰምቷቸው ነው ላንቺ የሚጨነቁት የሚያስቡት የሚደክሙት ዘወትር እኔ እንደውም አንዳንዴ በእውነት ስራ ላይ ሆኜ ሲደክመኝ ሲደውሉ አላነሳም። እነሱ ከዛ ድረስ እኮ ዝም ብለው በባዶ አይደለም እኮ ከውጪ እዚህ ድረስ ሲደወል ምን ያህል እንደሚቆጥር ጊዜያቸውን መስዋዕት አድርገው በሚያርፉበት ሰዓት ይሆናል እረፍታቸውን መስዋዕት አድርገው ነው ለኔ ደውለውልኝ እንዴት ናት እባክሽ ምከሪያት፣ እባክሽን እንዴት ናት እቺ ልጅ፣ እባክሽ ልጁን ታሳድግ፣ እባክሽን አብርሃምን ይቅርታ ታድርግለት፣ አስማሚያቸው እንዲህ አድርጊያቸው፣ በእናትሽ ጊዜ ከፍለሽ ሂጂ። እንዲህ ብዙ የእነሱን ጭቅጨቃ ነው አንድ የሚያስኬደኝ። ስለዚህ ሩታ ምንድነው የምልሽ ነገር አሁንም ቢሆን አብርሽን ልትጎጁ ከሆነ ተጠንቀቂ። እውነት እሱ ሳይሆን የሚያዝንብሽ እኛ ራሳችን እናዝንብሻለን። እንዴ ይቅርታ አርገሽለት እኮ ቤቱ ከገባ በኋላ ተመልሰው ውጣ ነበር ያልሽው። ለምን እኔ ዕቃ ነኝ ወይ? እውነት ነው። ወንድ ልጅ ደግሞ ክብር ይወዳል። ወንድ ልጅ ይሰማዋል፣ ክብር ነው የሚፈልገው። እኔ ዕቃ ነኝ ወይ? ስትፈልጊኝ ውጣ፣ ስትፈልጊኝ ግባ፣ ስትፈልጊኝና ስትፈልጊኝ ሂድ፣ ስትፈልጊኝ ወደዚህ። እኔ ዕቃ አይደለሁም።
ብሎ ነበር እየተናገረ ያለውና ለሱ ማሰብ አለብሽ። ድጋሚ ደግሞ ያንን ጥፋት እንዳታጠፊ፣ ያንን ጥፋት ማጥፋት የለብሽም። ለምን አሁንም እሺ፣ አሁን ደግሞ እኮ ውስጡ ላይ ጥርጣሬ አድሮ ነው። ለምን እሺ ብዬ ታሪቂያት ብገባ አሁንም እንደበፊቱ ደግሞ ሂዱጣ ሂድ ግባ ብላ ብትለኝ ምን እላለሁ የሚለው ነገር አይምሮ ላይም እየተቀረጸ ይሆናል። የሰው እሺ ብዬ ታሪቂያት ብገባ እንደ ልማዳው ደግሞ አሁንም ሂድ ብላ ብትጫውትብኝስ እንደፈለገች እንትን ብትለኝስ የሚለው ፍርሃት ውስጡ ላይ ይሄ ትልቅ ፍርሃት ስላለ ነው ውስጡ ላይ። እኔ አንቺ ቃለኝ እንዴ ሲልሽ ና ግባ ሲልሽ ና ወጣ ሲልህ ና ይቅርታ እንደዚህ የምትኝ እኔ ያንቺ ተንቀሳቃሽ ቃለኝ እንዴ ብሎ ያለው ያው በፊት የደረሰበትን ስለሚያውቅ ነው። እና አሁንም ይቅርታሽ ለበቀል ከሆነ ለጥፋት ከሆነ ተጠንቀቂ። እኔ ቆጣሻለሁ በቃ እንዳታደርጊው። እውነት ከልብሽ አንቺ ይቅርታ ተጸጽተሽ ከሆነ እሱ ይቅርታ ምንም ማያደርግበት ምክንያት የለም። ፈርቶ ነው። እኔ እንደሚመስለኝ ስረዳው ፈርቶ ነው። ሌላ ነገር ይዞት አይደለም። ሌላ ነገር ምንም ይዞት አይደለም። ወይ የሰው ሀሳብ ወይ የሰው እንትን ነገር ይዞት አይደለም። ምናልባት እሱ አውጥቶ ላይናገር ይችላል። ምናልባት እንደባለፈው ብትበቀለኝስ፣ እንደባለፈው አስገብታኝ ሂዱጣ ምናምን ብትለኝስ፣ ጌም ብታረገኝስ የሚለው ነገር አይሙረ ተቀርጾ ሊሆን ይችላል። እንደኔ አስተሳሰብ ማለት ነው። እንግዲህ ስረዳው እንደዛ አይነት ሀሳብ ኖሮት ሊሆን ስለሚችል እንደዛ አይነት እቃቃ ጫወታሽን አቁሚ። እውነት ከልብሽ ከሆነ እሱ ማይመለስበት ምንም ምክንያት የለም። ይመለሳል። ከዚህ በፊትም እኮ ተጋጭታችሁ ብዙ ደረጃ ተዳርሳችሁ ተመልሷል ወደ ቤቱ። በመሀል ያው እንደገና ጅዋጅው የሆነ ነው ነገሩ እንጂ ከዚህ በፊት ብዙ ደረጃ ተዳርሳችሁ ብዙ ነገር ተፈጥሮ ተስማምታችሁ ኖራችኋል። አሁንም እሱ ያንን ጌም ስለፈራ ነው። ተጠንቀቂ። እንደዛ አይነት ነገር ካሰብሽ ከውስጥሽ አውጪ። እውነት አንቺ በንጹህ ልብሽ ይቅርታ አርገሽለት ከሆነ ይቅርታን ፈልገሽ ከሆነ እሱ ማይመለስበት ማይስተካከልበት ምንም ምክንያት የለም። እና ሩታ መሰጥሽ ሐሳብ ይሄ ነው። ላንቺ ያለኝ ሐሳብ ላንቺ ያለኝ አመለካከት እና ምክሬ ይሄ ነው። ቁጣዬም ይሄ ነው። አብርሃም ደግሞ ልንገር ችክ አትበል። በቃ አንዳንዴ ሴት ልጅ አብዝታ ይቅርታ ስትልህ እንደዚህ አናት ላይ አትውጣ። እውነቴን ነው ማለት እየነገርኩ ነው። አብረሽ በጣም ስማኝ እሺ። አናት ላይ አትውጣ። ተስተካከል። ስለ ስርዓትን ያዝ። ያው ሁሉ ነገር መክሬ ብዙ ነገር እሷ እንዲ ነው ይቅርታ ስትባልም ይቅርታ ማትቀበል ልጅ ናት ብለኸኛል። እልዋ ጨርሳ በራሷ ሰዓት ወደ አንተ ይቅርታ መታለች። ይቅርታዋን ተቀበል፣ ተስተካከል። እንዴ አናት ላይ ፊት አትበል። ስነ ስርዓትን ያዝ። ቀጥለጥ ብለ ወደ ቤት ግባ። ቤትህን ምራ። የልጅህን እናት አስተዳድር። ልጅህን አሳድግ። ወደዛ ማለት ይቅርብ፣ አያዋጣህም። ከስር ደግሞ የሚያጨበጭቡ ወደዛ ገፍትራቸው። ምንም አይጠቅሙ እነሱ ማለት ነው። ምንም ስለማይጠቅሙ የሚያጨበጭቡ ምናምን ያልሆነ ጽሁፍ የሚጽፉ ምናምን ነገር እነሱ አይጠቅሙም። የሚጠቅም አንድና አንድ ነው። ትዳር ነው፣ ልጅ ነው፣ ቤት ነው። ዞሮ የትም ሄድክ የመሰረታት ምሰሶ ናት የምትጠቅመው ያቺ ቤት። ዞሮ መግቢያዬ ቤቴ ናት እና ዞሮ መግቢያክ ቤት ናት። ምንም ለጊዜያዊ ላይፍ አላቂ ነው። በቃ ምንም የሚጠቅም ነገር የለም። ሩታንም መክሪያታለሁ። አንተም ደግሞ ተስተካክል። ቀጥለጥ ብለህ ወደ ቤት ግባ። ይቅርታዋን ተቀበል። አታብዛው። ቁጣዬም ነው እህታዊም ነው መመክር፣ እንደ ታላቅም ነው መመክር። ይሄን ነው ማለት ማስተላለፈው መልእክት ይሄን ነው ለአብርሃም። ሩታም ተስተካካይ፣ ስነ ስርዓትሽን በቀልሽን ወደዛ ጣይና ቀጥለጥ ብለሽ ወደ ቤትሽ ነው ምለው። ከዚህ በላይ ምለው ነገር የለም። ስሙኝ በቃ ከዚህ በላይ እንግዲህ ምንም ምለው ነገር የለም። ቤተሰብ ምክሬን ተግባራዊ ብታደርጉ ደስ ይለኛል። የኔ ውድ ቤተሰቦች እንግዲህ በዚህ መልክ ሩታንም አብርሽንም ተቆጥቻለሁ፣ መክሬያለሁ። ከሰሙኝ ይስሙኝ፣ ካልሰሙ እንግዲህ ምን ታደርጉታላችሁ? በራሳቸው ሰዓት ይስተካከሉ ብዬ ነው የምለው። ምንም ምለው ነገር የለም። ውድ የኔ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁ በሰላምና ጤና ብዝት ያለ ይሁን። እድሜና ጤና ይስጣችሁ። በያላችሁ በሰላማችሁ ብዝት ይበል። ሰላም ዋሉልኝ። ወዳችኋለሁ።